በሚሊዮን የሚቆጠሩ ሰዎች አሁን ትላንትና 27ኛው ላይ ታቸዋል። በሚሊዮን የሚቆጠሩ ሰዎች አንድ ቦታ ሰግደው አንድ ሪዝቅ በልተው ያ ሁሉ ሰው እኮ አፍጥሯል። ያ ሁሉ ሰው ሱራ አለው። ያ ሁሉ ሰው ተመላልሷል በመንገዱ። አጃኢብ እኮ የሆነ ነገር ነው እኮ አንድ ቀን ስንት 4 ሚሊዮን ነው አሉ። 4 ሚሊዮን ሰው እንግዲህ 4 ሚሊዮን ሰው አላሁ ሱብሓነሁ ወተዓላ ከእሳት ነፃ ከተባሉ ሰዎች አላህ ያድርገን። አላህ ከተቀበላቸው ሰዎች አላህ ያድርገን። አላ ኩሊ ሐል ይሄ ምድር የበረከት ምድር መሆኑን የሚያመላክት ነው። ኢብራሂም አለይሂ ሰላም ወደዚህ ምድር አላሁ ሱብሓነሁ ወተዓላ አዟቸው ልጃቸውን እስማኤልንና እናትየውን ሐጀርን ባልተቤታቸውን ሐጀርን አንድ ላይ አድርገው ሲመጡ አንድም ዘር አልነበረም። የሰው ዘርበል፣ የእንስሳ ዘርበል፣ የአዝርት ዘርበል፣ የእጽዋት ዘርበል ምንም ነገር የለም። ረቢ እኒ አስከንቱ እኔ እኮ ጌታዬ ሆይ አስቀምጫለሁ ሲሉ እዚህ ቦታ ላይ ሲያስቀምጡ ቢዋዲን ገይሪ ዚ ዘርዕን ዒንደ በይቲከል ሙሐረም ያሉ ያ የተከበረው የላቀው ቤትህ ዘንድ አንድም ነፍስ የሚባል ነገር የሌለበት እልም ያለ በረሃ ላይ ነው ጥሏቸው ሄዱት። እቺ በረካ ግን የኢብራሂም ዱዓ ግን አላህ ዘንድ ተሰምታ ስታበቃ ያ በረሃ የሆነው ስፍራ አፍኢደተ ሚን الناس የሰዎች ጭፍራዎች ልቦቻቸው የሚንጠለጠሉበትና የተወደደ ስፍራ እንዲሆን አላህ ያደረገው። ፀሐዩ እኮ አይመችም አይደል? አሁን እንዲያው ሀገር ቤት ፀሐይ ቢሆን ኖሮ ስልሳ ማረር ነበር አይደለም? በሐቂቃው ይሄ ሙቀት እንዲያው ሀገር ቤት ቢሆን ይቀመጥ ነበር ሰው። እኛ በርግጥ አላህ የተመቻቸ አየር የሰጠን ሰዎች ነን። ፈሊላሂ አልሐምድ አላህን አላመሰገነውም እንጂ በምድር ላይ ከተመቻቸ አየር ካለባቸው አካባቢዎች መካከል አንዱ የኛ ሀገር ነው። ተመልከቱ፣ በዚህ ሙቀት ውስጥ ሰዎች ልቦቻቸው ተንጠልጥሎ የሚችሉትን ሁሉ ከፍለው ጊዜያቸውን ገንዘባቸውን መስዋዕት አድርገው ወዴት ይመጣሉ? ወደ ሐረም ይመጣሉ። ተህዊ ኢለይ ኢብራሂም አለይሂ ሰላም ዱዓ ሲያደርጉ ልቦች የሚንጠለጠሉበት ስፍራ አድርጋሉ። ይሄንን ቦታ ለዘመናት ብሮቻቸውን አጠራቅመው በሬዎቻቸውን ሽጠው ይሄን ቦታ ለማየት ሰዎች ይመጣሉ። ለዘመናት 67 ዓመት ሀብት ንብረት ያልነበራቸው እልም ያሉ ድሆች ከሚበሉት ላይ ከሚያገኙት ላይ ቆጥበው ያገኟትን ነገር ይዘው ይሄንን ስፍራ ለማየት ይመጣሉ። ማንን ፈልገው? አላህን ፈልገው ወዳጆች፣ አላህን ፈልገው።